እሺ አሁን ደግሞ በዋልድባ ሰቋር የቅዱስ ጊዮርጊስን ቤተክርስቲያን ለማየት ወይም ደግሞ ቅዱስ ጊዮርጊስ ቤተክርስቲያን ለመሳለም እንሄዳለን። እናንተም ስትመጡ ለምሳሌ እዚህ ጋር ፊት ለፊት ያለውን ቁልቁለት ነገር ወይም ወንዙን እዩት፣ እዚህ ጋር ያለውን ማለት ነው። ከዛ በቀጣይ ወደ ውስጥ እንገባለን ማለት ነው። በነገራችን ላይ ጫካ ከመሆኑ የተነሳ በየቦታው መንገድ አለ። ይሄ የምታዩት መንገድ ወደ ማዶ የሚያሻገር ነው ማለት ነው። ይሄኛው ወንዙ አይደለም። ከዚህ ማዶ ወደዛ የእናቶች ነው፣ የቅዱስ ጊዮርጊስ የሚገለገሉበት የእናቶች ነው። ይሄ የምታዩት አካባቢ ይሄ የምታዩት አካባቢ ነው እንግዲህ መንገዱ ማለት ነው። አባቶችን ላሳያቸው ብዬ ነው፣ እዛው መሆኔን ለማሳየት ነው። እዛው መሆኔን ለማሳየት ብዬ ነው እንደዚህ ያደረኩት። በነገራችን ላይ በጣም ጫካው ጊዜ ነው የሚያምረው። ተመልከት ወደታች፣ ይሄ ውስጥ ያለውን ጫካ እንደዚህ በጣም የሚያምረው እና የእናቶች ቤተክርስቲያን ወይም ደግሞ ለእናቶች ተብሎ ቅዱስ ጊዮርጊስ የተሰራውን ቤተክርስቲያን እናያለን። ሰላም አደራችሁ። እግዚአብሔር ይመስገን። ይሄ ሁሉ ሰው ቅዱስ ጊዮርጊስ ቤተክርስቲያን ሲሳለም አርፍዶ የመጣ ነው። ያው አንዳንድ ሰው ካሜራ አይወድም፣ ካሜራ መነሳት። ይሄን ደግሞ ያደረኩት ስለበረደ ነው። በነገራችን ላይ ክረምት ስለሆነ እኔ ብርድ አልችልም። ለዛ ነው ፀሐያን ይያት፣ ለዛ ነው እንደዚህ ያደረኩት። አሁን ወደ ቅዱስ ጊዮርጊስ ቤተክርስቲያን እየሄድን ነው። በጣም የሚገርም ማለት ነው። በጋ ራሱ ይሄ በጋ አሁን ጭቃ ነው እንደምታዩት። በጋ ራሱ በጣም እንትን ነው፣ ምንድነው ጫካ ነው እንዳለ። ቅጠሉ የዛፉ ቅጠል አያረግፍም፣ የሳሮቹ ይደርቃሉ እንጂ እኔ እልም ያለ ሀገር ፀሐይ ነው። በጣም ሙቀት ያለበት ቦታ ነው። ግን ለየት ብሎ እቺ የምታዩት አካባቢ በቃ የገዳሙ ዙሪያ ቤተክርስቲያኑ፣ በቤተክርስቲያኑ ዙሪያ የእናቶችም የአባቶችም ግን በቃ ይሄ ቅጠል አይረግፍም። እንደዛ ማለት ነው። ሰላም አይደል? እንዴት ነህ? እንዴት ናችሁ? እየሄድክ ነው? እየሄድክ ነው? አይ ጥሩ። ወደ አገር ቤት እየተጓዘ ነው ማለት ነው። ይሄ ማዶውን ሁላ ላሳየች እንደዚህ። ይሄ ማዶውን ተመልከቱ። በነገራችን ላይ ሰምታችሁ እንደሆነ አላውቅም፣ በባለፈው ነግሬያቸዋለሁ። በዋልድባ ቀብር ሳይቀበር አይውልም። በቃ ሁሌም ቢሆን ማለት ነው። የክብረ በዓሉ ማለት ነው። ጧት ሰው ወጥቶ ሲሄድ ምሽት አካባቢ ቀብር ነበረ። አላችሁ በዚህ ወጥ ደህና ናችሁ? እግዚአብሔር ይመስገን። እንደ ልጅ ነው የሚቆጥሩኝ በነገራችን ላይ እና እንደነገርኳችሁ በዋልድባ በአብረንታንትም በዳልሻም በዚሁ ደግሞ በሰቋር ቀብር ሳይቀበር አይውልም። የእውነት ጥሩምባ መንፋት አይቻልም፣ ግን ሲነፉ ነበር። አሁን ቀረብ ሰዓት ማለት ነው። እና በጣም ብዙ ጊዜ በቃ ምን እየደንገራችሁ የለም ብሎ ወይ ምሽት አካባቢ ይመጣል። እኔ አሁን ከመጣሁ እንግዲህ 4-5ኛ ቀኔ የሆነ ነው። እውነት ለመናገር ዛሬን ጨምሮ 5ኛ ቀኔ ነው። ግን 4 ጊዜ ሲቀበር አይቻለሁ። ሌላውን 4ቱን ቀን ማለት ነው። አንዱን ቀን እንዴት እንደሆነ አልሰማሁት ይሁን ያው ሁሌም ይቀበራል ብዬ ስለማምን ቼክ አላደረኩትም። ግን እንዳጋጣሚ ሆኖ በሌሎቹ ቀኖች አይቻለሁ። ለምንድነው አፈሯ ማለት ነው። አንድ አባት አሉ ሲናገሩ ስለዋልድባ በጣም ነው በቃ ምን አይነት የተባረከች ሀገር፣ ምን አይነት እግዚአብሔር እንዴ! ለነገሩ
እሱ ራሱ የገደማትን ገዳም ክርስቶስ ራሱ ገዳም ብሎ የመሰረታትን ድንጋይ ቆብ ሰርቶ ያመነኮሰባት ቦታ እንዴት የተባረከች አትሆን። እየደረስን ነው። አሁን ይሄ ሰፈር ሙሉ የሚታያችሁ የእናቶች ሰፈር ነው። እዚህ ይሄ የእናቶች ሰፈር ነው። ታች የእናቶች ሰፈር ነው። ዳንዳች ጥይት ነው አይደለም? ዝጋጃ እያራገፉ መሰለኝ። እየደረስን ነው። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እየደረስን ነው። ሰላም አደርክ? እንዴት አደራችሁ? እግዚአብሔር ይመስገን። ይሄ የምታዩት ሰፈር ሙሉ የእናቶች ነው። ወጣሽ በጣም ሰፊ ነው። ተመስላችሁ የመስላያችሁት እዚህ ነው። እንግዲህ የቅዱስ ጊዮርጊስ ቤተክርስቲያን ያለው እዚህ ነው። ለማንኛውም ግን የእውነቴን ነው የምላችሁ ቋራቲው በጣም በተደጋጋሚ እየተዘጋብን ስለሆነ ሳብስክራይብ ማድረግ የበኩላችሁን ተዋጡ። እስካሁን 100,000 ሳብስክራይብ መግባት ነበረብኝ። እግዚአብሔር ይመስገን። ይሄ እንግዲህ አሁን የምንገኘው ደሳሳ ጎጆ ነበረች። በአንድ ነው በሁለት ሰው ነው የተሰራ። ውስጥ ገብተን ደግሞ ዙሪያውን እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጉን። እውነት ለማንኛውም ወደ ውስጥ እንግባ። ይህ የምታዩት የቅዱስ ጊዮርጊስ ቤተክርስቲያን ነው። አንድ ሰው ብቻውን ሙሉ ሰርቶ ያስረከቡ ቢባል ታምናላችሁ? እግዚአብሔር ምስክሬ ነው። ይህንን የመሰለ ድንቅና ውብ ቤተክርስቲያን አንድ ሰው ብቻውን ነው ሰርቶ ያስረከበው። በጣም የሚገርም እድሜ ልኳን ጸሎት ሲደረግላት የሚኖር በጣም የሚገርም ቤተክርስቲያን ነው። ውስጡን ብታዩት ደግሞ በጣም የተለየ ነው። ይሄንን ለገዳም ሰው ሰርቶ ማስረከብ በጣም የሚገርም ታሪክ ነው። እግዚአብሔር አምላክ ይጠብቃት። አጸደ ማርያም ትባላለች። አሳያችኋለሁ። በዛኛው ዕለት ተጽፎ ነው ያለው። ያንን አሳያችኋለሁ ማለት ነው። ለማንኛውም እዚህ የነበረኝ ቆይታ ይሄንን ይመስላል። የቅዱስ ጊዮርጊስን ቤተክርስቲያን አሳያችሁ አይደል? ቀጣይ ደግሞ የሌሎችንም አሳያችኋለሁ ማለት ነው። ዋው! እኔ በጣም ነው ደስ ያለኝ እውነት ለመናገር እንደዚህ በነፃነት ተንቀሳቀሻ ይቼ ደስ ነው ያለኝ። በተለይ ዋልድባ መሆኑ ደግሞ ይበልጥ ያስደስታል እውነት ለመናገር። እናንተም ይህንን ቦታ እዩት፣ ዋልድባን እዩት። በተለይ ከተመቻችሁ እውነት ለመናገር ሰኔ 21ን ልክ እንደ ግሸን ነው የሚከበረው። ጉዞ ማዘጋጁ፣ ከዛ ደግሞ ሂዱ። በጣም የሚገርም ቦታ ነው። ይህ ሰፈር እንዳለ በሙሉ የእናቶች ነው። ደህና አደራችሁ አባ። ሰዓት ለ3:10 ጉዳይ ነው። እሺ ነበር። የሚገርመኝ ነገር ልንገራችሁ። ከዚህ ማለት ነው የሰው ድምፅ እንኳን አትሰማው። ጸጥታ የሰፈነበት በጣም የሚያምር የወፍ ድምፅ ብቻ ነው ጫጫጫጫ ሲል የሚሰሙት እንጂ ሌላ ምንም ነገር አይሰማም። ጸሎት ለማድረግ እንዴት እንደሚመች በስመ አብ። እኔ ያየሁትን እዩ። ለማንኛውም እኔ ያየሁትን እዩ እላችኋለሁ። የቅዱስ ጊዮርጊስን ቤተክርስቲያን አሳይቻችኋለሁ። ቀጣይ ሌሎችንም አሳያችኋለሁ። አንድ ነገር ግን ልጠይቃችሁ እባካችሁ፣ የምትችሉ ሰዎች ስፖንሰር አድርጉኝና በየገዳማቱ ርዝር ማርያምን። ምክንያቱም እኔ ሰው ላለመጠየቅ ብዬ በጣም ጥረት አደረግኩ፣ እናንተን ማለት ነው ላለመጠየቅ ይሄን አድርጉልኝ ብዬ ጥረት አደረግኩ። ግን በቃ አልቻልኩም ነው ያላችሁ፣ አልቻልኩም። ዩቲዩብ ላይ ነበረ ፎከስ አድርጌ ሰርቼ
ራሴን እቀይራለሁ፣ ቤተሰቦችን እረዳለሁ። በተለይ ደግሞ በኢትዮጵያ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትን አያለሁ ብዬ ነበረ፣ ግን አልተቻለም። ወጣና እንደ ሸንበቆ የሚባል ነገር አለ። ልክ እንደዛ እየሆነብኝ ተቸግሬያለሁ። በጣም ቫይራል አንድ ጊዜ ይወጣል፣ ከዛም በኋላ ጸጥ ይላል። ከዛ ደግሞ የቸገረ ነገር ምንድነው? ይዘጋል ማለት ነው። አሁን ቋራ ቲዩብ የሚለው ወደ 2400 ሳብስክራይብ የሚለው ተዘግቷል። 24000 ሳብስክራይብ የነበረው የዩቲዩብ ቻናሌም ተዘግቷል። 10000 የነበረው ተዘግቷል። 8000 የነበረው ተዘግቷል። ይሄ ሁላ ተዘጋ ማለት እንዴት እንደሚከብድ አስቡት። ምን ይሰማችኋል? አሁን እዚህ የወፍ ድምፅ ብቻ የወፍ ድምፅ ብቻ፣ ሌላ ምንም ነገር የለም። ደህና አደራችሁ? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ጤና ደህና ናችሁ? እግዚአብሔር ይመስገን አለን። ደህና ናችሁ? አይ ወደ እናንተ አለን። ደህና ናችሁ? እግዚአብሔር ይመስገን አለን። ደህና ናችሁ? ምንድን ነው መሰላችሁ ብዙ ሰዎች ማለት ነው ካሜራ አይወዱም። በተለይ መነኮሳት ካሜራ ላይ እንዲታዩ አይፈልጉም። ለምን እንደሆነ ታውቃላችሁ? ቤተሰቦቻቸው ከዚህ አሉ ብለው እንዳይሉ ማለት ነው እንዳይፈልጓቸው። ለዛ ነው እኔም ካሜራ እንደበቃ ፈቃደኛ ካልሆኑ ውጭ ማሳየት አልፈልግም እና ለዛ ነው እላችኋለሁ። አሁን ቅድም ከደረስንበት ልንደርስ ነው። የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ቪዲዮ ሌላ እንዲደርሳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁ ሳፖርት አድርጉ። ለማለት ይከብዳል፣ እንደዛ ለማለት ይከብደኛል። ለማንኛውም ግን የነበረኝ ቆይታ ይመስላል። ደህና ሆኑልኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ቻው። ደህና እልም ያለ ጫካ እኮ ነው። እንዴት እንደሚያምር እንዴት እንደሚያምር